السلام عليكم ورحمة الله وبركاته. مساء الخير حبايب، ما شاء الله تبارك الله. ይሄው ጋህዌን አዘጋጀሁ። ቀድም ኬክ ሰራው። አሁን ጋህዌን እቀዳለሁ። የሰላም ማሻአላህ ዋው الكيك الجميل يا سلام يا سلام والله ጀርቡት። በጣም ቀላል አሰራር ነው፣ ግን ደግሞ በጣም ነው የሚጣፍጠው። በቃ በጣም ይጣፍጣል። እንደዚህ ስኳራማ በጣም ስኳር የበዛበት ኬክ ጣፋጭ ነገሮች ከመብላት እንደዚህ በቤት ውስጥ ቀላል ኬክ ሰርቶ መመገብ በጣም ደስ ይላል። ለጤናም አሪፍ ነው እና ማሻአላህ እኔ ቀህዌን እየጠጣሁ ነው። አላህ አሽረቡ ማይ ሙምታዝ ሽክራን ለኩም። እሺ የምናደርገው 3 እንቁላል፣ እኔ ሐሊብ በውደራ ተጠቅሜያለሁ። 1 ማንካ ሐሊብ በውደራ ከዛ በደንብ ማጥፋለች ማለት ነው። ይቅርታ ለድምፁ። ከዛ በኋላ ቫኒሊያ ታረጋላችሁ ለእንቁላሉ ሽታ። ቫኒሊያ በትንሽ ማንኪያ በስኳር ማንኪያ ትንሽ ታረጉበታላችሁ። ከዛ ቤኪንግ ፓውደር ትንሽ መጨረሻ ላይ ነው። ቤኪንግ ፓውደር ከዱቄት ጋር ነው ማረገው ነው፣ ግን ትንሽ እንቁላሉ እንዲመታልኝ አደርገዋለሁ። ቫኒሊያ ሹፉ በጣም ነው ሽታው የሚጣፍጠው። የእንቁላሉ ሽታ እንዳለ ያስወግደዋል ማለት ነው። ከዛ አخلط زين እኔ ቪዲዮ የሚይዝልኝ ሰው የለም ደግሞ አላቅበትም፣ የመጀመሪያ ነውና ስለዚህ ይቅርታ ለድምጡ ምናምን ለጥራቱ ኢንሻአላህ ቀስ እያልኩ አስተካክላለሁ። ሱካር በዘባዲ ነው የለካሁት፣ በዘባዲው እቃ ማለት ነው። ዘባዲውን ሳህን ላይ ታረጉና በዘባዲው እቃ አንድ ይሽቡ ዘይት ከማ በዘባዲው እቃ አንድ ነው ያደረኩት። በዘባዲው እቃ ያኔ በጣም እንዳትሞሉት ትንሽ ስኳሩን በደንብ እናዋህደዋለን። እኔ በማንኪያ የሰራሁላችሁ ለምንድን ነው እንትን እንዳይል ነው። ለምሳሌ አንዳንድ ቦታ ማስጫ የለም ካለው ምናምን የለም ኬክ መስሪያ እና ለዛ በዚህ ነው ሁሉም ቤት በሚገኘው ነው ማድረግ የሞከርኩት። ዘይቱን እናደርጋለን። ይሄ በዘባጃን አሁን ሸይ ሲሰሩ ምንድነው አትርሱ። ለምሳሌ ዘይት በጣም ስኳሩ በጣም ከበዛ ያን ያክል አይሆንም፣ ግን ሁሉንም በዘባዶ በቃው እንተሰሩት። ወይም ደግሞ እንትን ካላችሁ ምንድን ነበር የሚባለው የሆነ መለኪያ አለ ኮብ ማለት ነው። በሱ ግማሽ ኮብ አንድ ኮብ እንላለን። እሱ ካላቸው ጥሩ ነው፣ በሱም ይቻላል። ዘባዴ እኔ እንትን ላይ አድርጌው ነው ሳህን ላይ ዘይት ምናምን እንድለካበት ዘባዴውን እንትን ብዬ ምንም አይነት ውሃ አንጠቀም በነገራችን ላይ እስ ዘባዴ በደንብ ማንጠቅ አለባቸው። እኔ ግን እያመመኝ ነው፣ ግን ተሰው በደንብ እንትን እንዲላችሁ ብዬ ነው። አሁን ይሄ በመፍጫ ቢሆን ሰከንድ አያቆይም።
بدون موية صار كده خفيف. ከዛ ምን እናደርጋለን? ዘይቱን እንትንለውና በመንዲል እናዳርቅና ዱቄት እናደርግበታለን። እንደዚህ መስፋን በኋላ ምክንያቱም ምንም አይነት ተጨማሪ ዱቄት እንዳይዝ ማለት ነው። እኔ እንደዚህ ዱቄት ነው የምጠቀመው። ደቂቅ ኮይት የሚለውም አሪፍ ነው። በተለይ እሱ ለኬክ አሪፍ ነው። እኔ ስለሌለኝ እንደዚህ በጣም አትምሩት። መጀመሪያ ሳህን ላይ ታደርጉታላችሁ። ምክንያቱም ቶሎ ቶሎ ለማማሰል እንዲመቻችሁ ማለት ነው። ከቤት شفتوا هيك ከዛ መልሼ ቤኪንግ ፓውደር ዱቄቱ ላይ አደርጋለሁ። 2 መላዕቃ 2 ቀራለኝ እነሱ መሰለኝ። بعدها እንደዚህ ታደርጋላችሁ። አስፈላጊ كذا በደንብ ታዋህዱታላችሁ። አخلط ዘይኔ ደግሞ ማለት ነው። ይሄን እንደዚህ በምታዋህዱ ሰዓት አትዘግዩ። ቶሎ ቶሎ እንትን በሉ። ምክንያቱም ምንም አይነት ውሃ ስለሌለው ቤኪንግ ፓውደሩ እንትን ይለዋል፣ ያደርቀዋል ቶሎ ማለት ነው። ስለዚህ ቶሎ ቶሎ ለማማሰል ሞክሩ። እኔ እንትን እያለብኝ አልሞች እያለኝ ነው ስልኬ እየወደቀ طيب አቆምኩትና እንደዚህ እንትን በደንብ አዋህዱት። ያው እኔ ስልክ ይዤ ለማዋሃድ ስላልተመቸኝ አቆምኩት። ከዛ እንደዚህ በእንትን ደዋኢር በሆነ ሳጅ ላይ ታረቁታላችሁ ማለት ነው። እና መታ መታ አድርጉት ሀዋው እስኪወጣ ድረስ፣ አየሩ ከውስጥ እስኪወጣ ድረስ ማለት ነው። ከዛ ፍሩን ውስጥ እናስገባዋለን። ከታይ ቅንስ አድርገን መጨረሻ ላይ አድርገን ማለት ነው። ከዛ 40 ደቂቃ እንሰጠዋለን ማለት ነው። ምንም አይነት ነገር እንትን እንዳትሉ፣ እንዳከፍቱ ፍሩሙን ማለት ነው። 40 ደቂቃ ድረስ ፍሩሙን ማክፈት የለባችሁም። ሸፉ ይዋ 40 ደቂቃ በራሱ ሲቆም ይጠራችኋል። ስለዚህ 40 ደቂቃ ድረስ ሰው ጋህዋ ሰው እየተብቆን አው ደውሩ ሸጎል ቢዚ የሚያረጋችሁ። ከዛ በዚህ መልኩ ወጥቷል። ማሻአላህ ተባረካላ። በጣም ነው ደስ የሚለው። ሞክሩት። በስኪን እንደዚህ አያችሁ በደንብ ውስጡ ሶፍት ከሆነ ያው እንትኑ ላይ ምንም ነገር አይዝም ማለት ነው። እና ሞክሩት።